ጤና ይስጥልኝ ሙሉ ዩቲዩብ ተከታታዮች፣ ዛሬ የማሳያችሁ መኪናችንን እንዴት ከቆመበት ማስነሳት እንችላለን፣ የፍሪሽውን እንዴት ተጠቅመን ትክክለኛዋን ቦታ ተጠቅመን ሞተሩ ሳይጠፋብን እንዴት ነው ከቆመበት መነሳትና መሄድ የምንችለው የሚል አብዛኛውን ተማሪዎች ጠይቃችሁኛል። ስለዚህ እሷን ከመጀመሪያው ጀምሬ እንዴት ነው መነሳት የምንችለው፣ እንዴት ነው አስነስተን የምንሄደው፣ መቼ ነው ፍሪሽው የሚለቀቀው የሚለውን በግልጽ ነው ዛሬ የማሳያችሁ። ሁለተኛው ነገር ደግሞ ማሳያችሁ ምንድን ነው እንዴት ነው በየሄድንበት ቁጥር ማርሽ በየመሃሉ ሊቀየር የሚችለው፣ መኪናው እየተነዳ ነው። ስለዚህ እንዴት ነው ማርሽ ሊቀየር የሚችለው የሚለውን እሷንም ዛሬ በግልጽ ነው የማሳያችሁ። ስለዚህ ቢያንስ ከአንደኛ ማርሽ ወደ ሁለተኛ ማርሽ እንዴት ትቀይራላችሁ የሚለውን በግልጽ አሳያችኋለሁ። ቀስ በቀስ በሂደት ነገሮች የተስተካከሉ ይሄዳሉ ማለት ነው። ስለዚህ እነሷን ዛሬ በጥራት ነው ማሳያችሁ፣ እንድትከታተሉኝ ስል አሳስባለሁ። አሁን መጀመሪያ የምናደርገው ምንድን ነው ፍሪሽውናን እንዴት ነው ረግጠን ከዛ ዜሮ እናደርግና ሞተሩን እናስነሳለን ማለት ነው። ስለዚህ ምንጊዜም መኪና ቆመ መኪና ስንረግጥ ሁሌ መያዝ ያለበት ፍሬን ነው። ከዛ በኋላ የምንይዘው ምን ነው ፍሪሽውን ነው የምንረግጠው ማለት ነው። ይህን ፍሪሽውን በደንብ እንረግጥና ዜሮ ማርሽ መሆኗን ቼክ እናደርጋለን። ከዛ ግን በደንብ ማስታወስ ያለብን ነገር ምንድነው፣ ሁሌም ፍሪሽው በደንብ መረገጥ እንዳለበት እንዳትረሱት። ሞተር ለማስነሳት ግን ፍሪሽውን ከረገጥን በኋላ ዜሮ ብታደርጉት ምንም አይነት ችግር የለም። ስለዚህ ዜሮ ሆኖ ፍሪሽውን መልቀቅ ይቻላል። ረግጠን ግዴታ ሞተር ማስነሳት አይጠበቅብንም። አንዳንድ መኪኖች ላይ ግን በተለየ ምክንያት ፍሪሽናቸው ተረግጦ ሞተር መነሳት የሚፈልጉ አሉና እነሱን ፍሪሽን ረግጣቸው ማስነሳት ይጠበቅባቸዋል። ካስነሳችሁ በኋላ ደግሞ ፍሪሽን ብትለቁት ደግሞ ምንም አይነት ችግር አይኖረውም ማለት ነው። ስለዚህ አሁን ምንድነው የምናደርገው፣ ወደ ሞተር ማስነሳት ነው የምንሄደው። ልክ ሞተራችንን እናስነሳለን። ሞተር ከተነሳ በኋላ ሁሌ መረሳት የሌለበት ነገር ምንድን ነው፣ መሄድ ነው የምንፈልገው። መሄድ የፈለግነው ወደየት ነው ነው። አሁን መሄድ የምንፈልገው ወዴት ነው? ወደፊት ነው አይደለ? ስለዚህ ፍሪሽኗን የመጀመሪያ በደንብ ማወቅ አለብን ስለ ፍሪሽኗን። ስለዚህ ፍሪሽኗን ስንረግጣት በደንብ እስከ መጨረሻው መረገጥ አለበት። ይህን በሌላ ቻናሎች ላይ በሌላ ቻናል ላይ ተቀርጸዋል። እንዲሁ ደግሞ በእኔ ቻናል ላይ ደግሞ ፍሪሽኑን እንዴት መጠቀም አለብን የሚሉት ነገሮች ደግሞ አሳይቻችኋለሁ። ተመልሳችሁ ወደኋላ ፍሪሽን አጠቃቀም እንዴት ይረገጣል የሚለው ማየት ትችላላችሁ ማለት ነው። ስለዚህ ፍሪሽን በደንብ ከረገጥም በኋላ አንድ ማርሽ ነው የምናስገባው፣ መረሳት የሌለበት። አንድ ማርሽ ደግሞ ስናስገባ ምንድነው እዚች ላይ ጽሁፍ አለች። አንድ ማርሽ ወደዚህ ጠጋ አድርገን ወደፊት ነው የምናደርገው ማለት ነው። በቀላል በጣም ብዙ ትግል አይፈልግም፣ ቀለል አድርገን እናስገባለን። ልክ አንድ ማርሽ ከስገባን በኋላ ሁሌም እጃችን የሚያዝ ያለበት እንደዚህ ነው። ከዛ በኋላ መሄድ ስንፈልግ ምንድነው መሆን ያለበት፣ የእጅ ፍሬን መውረድ አለበት። የእጅ ፍሬን እናወርዳለን። ስለዚህ አሁን በዚህ ሰዓት ላይ መንቀሳቀስ ስንፈልግ ፍሬኑን መጀመሪያ እንለቃለን። ፍሬን ስለቅ መኪና ወደኋላ የሚሄድ ከሆነ ሁሌም ማድረግ አለብን፣ እዛው ፍሬኗን መያዝ ይጠበቅባታል ማለት ነው። ስለዚህ ፍሬኗን እንለቅና ምንድነው የምናደርገው፣ ፍሪሽኗን ቀስ ያሉ እንዳላም እናደርጋት። አሁን መኪናዋን ታያዋታላችሁ። ፍሪሽኗን ቀስ ብለን ላላ እናደርግና ልክ የሚንቀጠቀጥበት ቦታ አለ፣ ቢቲንግ ፖይንት የምትባል ወይ ደግሞ የምነሻዋ ቦታ የምትባላለች። እግራችሁን ሰቀል አድርጋችሁ ላይ እሷን ትጠብቋታላችሁ። እዛች ቦታ ላይ ፍሪሽኗን ቀስ ብሎ ላላ ታደርጉና ልክ እዛች ቦታ ላይ መንቀጥቀጧ ላይ ሲደርስ በደንብ ማወቅ አለባችሁ። እዛች ቦታ ላይ እግራችሁ ማቆም አለባችሁ። በቃ ወሳኙ ይሄ ነው። ብዙ ጊዜ እግር ያደክማል። እግራችን እስከሚለማመድ ድረስ እግራችንን ያደክመዋል። እና እዚሽ ቦታ ላይ ምን ታደርጋላችሁ፣ እግራችሁን ታቆማታላችሁ። ከዛ በኋላ የመኪናውን አቅም ታዩና ነዳጅ መስጠት ካለባችሁ እዛች ቦታ ላይ ነዳጅ ትሰጣላችሁ ማለት ነው። ስለዚህ ነዳጇን ትንሽ እዛች ላይ ጨመር እናደርግና አንጨምርም አንለቅም። እዛች ቦታ ላይ ነዳጇን አንጨምርም አንለቅም። ያለች ቦታ ላይ ትንሽ ነዳጅ ገፋ አድርገን ከዛ ፍሪሽን ከዛች ቦታ ላይ በጣም ትንሽ ላላ እናደርጋለን። ልክ የሚል ስትጨምር እግራችን መልሰን እዛች ቦታ እናቆማለን፣ አንለቅም ማለት ነው። ከሄደ በኋላ ሙሉ ለሙሉ እርግጠኛ መሆኑን ካወቃችሁ በኋላ ፍሪሽን ማድረግ ይቻላል፣ መልቀቅ ይቻላል ማለት ነው። አሁን ይሄ መኪናው ሞተር ሳይጠፋ ሳይንቀጠቀጥ ምን አለ ማለት ነው፣ ጉዞ ጀመረ ማለት ነው። አሁን ደግሞ እዚህ ጋር ምን ማድረግ ይቻላል፣ መኪናው እየሄደ ነው። ልክ ትንሽ ፈጠን ለማድረግ ከፈለግን ነዳጇን ባለችበት ትንሽ ጨመር፣ ያዝ ልቀቅ አይደለም። እንዴት እናደርገው ከሆነ መኪናው ምንድነው ይወዛወዝብናል። ትንሽ ነዳጅ ደገፍ እናደርግና ምን እናደርጋለን፣ ፍጥነቱ አንድ አይነት አድርገን ከዛ ነዳጁን ስንለቅ ቶሎ ፍሪሽን ረግጠን ሁለተኛ ማርሽ፣ ከዛ ፍሪሽኗን ግማሽ ቅድማ ቦታ ላይ እንለቃትና ከዛ ሁሉንም እንለቃለን ማለት ነው። መኪናው በአግባብ ይደናል። ከዛ እዚህ ጋር ግን ስንሄድ ፍሪሽን እንደዚህ ይዘን መኪና መሄድ የለብንም። በጣም መጥፎ ነው፣ ለቀነው የምንሄደው ነው ማለት ነው። ስለዚህ የዛሬው ትምህርት ላይ እንደተማራችሁ እርግጠኛ ነኝ። ይህንን የፍሪሽን አጠቃቀማችሁን ጥንቃቄ አድርጋችሁ መኪናችሁን ከፈለጋችሁበት ቦታ ላይ ከቆመበት ተነስቶ እንዲሄድ ማድረግ ትችላላችሁ። ፍሪሽን አንዴ እስከምትረዷት ነው። በጣም ቀላል ነው። አስባችሁባት ቀስ ብላችሁ ከተጠቀማችሁና ስሜት ከሰጣችሁ ትኩረት ካረጋችሁበት መኪናውን ከቆመበት ቦታ ላይ አስነስታችሁ በቀላሉ መሄድ ትችላላችሁ ማለት ነው። የዛሬው ትምህርት ላይ ምናልባት ጥያቄ ካላችሁ፣ አስተያየት ካላችሁ መጻፍ ኮመንት ማድረግ ትችላላችሁ። ለቻናሌ ደግሞ አዲስ የሆናችሁ ሰልጣኞች ከሆናችሁ ወይ ደግሞ መንጃ ፈቃድ ኖሯችሁ ደግሞ
ፕራክቲስ በደንብ ለማድረግ የምትፈልጉ ሰዎች ካላችሁ ምን ማድረግ ትችላላችሁ? እዚህ ላይ ገብታችሁ አስተያየት መስጠት ትችላላችሁ። የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ከዛ ላይክ ማድረግ አትርሱ። ሰብስክራይብ ለብዙ ሰዎች እንዲደርስ ሼርም እያደረጋችሁ እንድትከታተሉኝ ስል አመለክታለሁ። ጤና ይስጥልኝ።